አደራ ጓደኛ ምረጡ። ምንድነው እየተሰማ ያለው? ምንድነው እየሆነ ያለው? ይሄ ጓደኛ ወይም እቺ ጓደኛሽ ጀነት ልትገቡ ሰበብ ይሆኗቸዋል ወይም እሳት እንድትገቡ ሰበብ ይሆኑባቸዋል። በተለይ ዩኒቨርሲቲ ላይ ያላችሁ እህት ወንድሞች፣ ዩኒቨርሲቲ ማለት አላህን ካልፈራህ የፈለከውን ነገር ታደርጋለህ። አላህን መፍራት ብቻ ነው የሚጠበቅብህ። ዩኒቨርሲቲ ማለት መሰረት የምጥልበት ነው። ያ መሰረት አላህ የሚያስደስት ህይወት ካሳለፍ ከዛ ውስጥ ወላሂ ከዩኒቨርሲቲ ተመረቀህ ስትወጣ አላህ ያስደስታል። ምንም እንዳትጠራጠር። ነገር ግን ዩኒቨርሲቲ ውስጥ እያለ አላህ የምታስቆጣ ከሆነ በድርጊትህ አላህን የሚያስቆጣ ነገር የምታደርግ ከሆነ ከዩኒቨርሲቲ ስትወጣ ትደበራለህ፣ ትጨነቃለህ። ሰው ስራ እንደሚያገኘው ሰው እንደሚደሰተው አትደሰትም። አላህ ብቻ በሚያየው ቦታ አላህን የፈራ አላህ ሱብሓነሁ ወተዓላ ብቻውንም ሆነ ከሰውም ጋር ሆነ አላህ ያስደስተዋል። በተለይ እህቶቼ የምትይዙትን ጓደኛ ምረጡ። ምናልባት መጥፎ ጓደኛ ከያዛችሁ ያሽው ጓደኛ የሰው መሰል የለበሰች ሸይጣን ቢያት። ስንቶች መጥፎ ጓደኛ ይዘው መጥፎ ጓደኛ ላይ ወድቀው አላህ ሐራም ባደረገው ግንኙነት ውስጥ ገቡ። ስንቶችም ዚና ላይ ወደቁ። ለሃዛ እተቂላህ ሐይቱማ ኩንት። የትም ብትሆን አላህን ፍራ። አላህን የምትፈራ ከሆነ ወላሂ አላህ የትም ብትሆን ያስደስታል። የትም ብትሆን በዱንያ በአኺራም። ሰዎች ሲጨነቁ አንተ ትደሰታለህ። ሰዎች ሲያዝኑ አንተ አታዝንም። ለምን? የአላህን ትእዛዝ ስላከበርክ ነው። የአላህን ትእዛዝ ስለጠበቅክ ነው። በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? አልመርኡ ዐላ ዲኒ ኸሊሊህ፣ ሰው የወዳጁ ሃይማኖት ላይ ነው። ፈልየንዙር አሐዱኩም መን ዩኻሊል፣ ስለዚህ ከናንተ አንዳችሁ የሚወዳጀውን ሰው ይመልከት አሉ። ይሄ ማለት ምን ማለት ነው? የወዳጁ ሃይማኖት ላይ ነው ማለት ጓደኛ በዲኑ ላይ ጠንካራ ከሆነ አንተ በዲን ላይ ጠንካራ ትሆናለህ። መልካም ስነ ምግባር ካለው አንተም መልካም ስነ ምግባር ይኖርሃል። ያ ጀነት እንጂ እሳት የሚያስገባህን ጓደኛ እንዳትይዝ።